አቤት። እዚህ የማጸዳው ነገር አለ? አዎ፣ ነይ ግቢ። የበለጠ ጠንቃቃ መሆን ይኖርብናል። ሚስት የሆነ ነገር ጠርጥራለች፣ እንደ ሁልጊዜው እንጠነቀቃለን። አዎ፣ ግን የማንን ጡት መያዣ እንደያዘች አልገባኝም። ማን? ተደበቂ፣ ተደበቂ፣ ተደበቂ። አቤት፣ ማን ነው? ይግቡ። ብቻህን መሆን ጥሩ ነው። ሚስትህ ውሽማህን እየፈለገች ነው እና ጡት መያዣን አግኝተዋለች። ይሄ ምንድን ነው የሚባለው? ምንድን ነው የምትሰሪው እዚህ? ስሚ፣ እኔ መኝታ ክፍሉ ተመላላሽ ነኝ። እሺ ሴቶች፣ 2 ውሽማ ነው ያለህ ወይም ምናልባት 3? በቃ ዝም በሉ፣ ዘና በሉ። አብሳዊ አሻላለችኝም። ስለዚህ 2ታችሁ ብቻ ናችሁ። አንተ በተጨማሪ እኔ ከዚህ ቤት ከተባረርኩ 2ታችሁ ደግሞ ቀጣይ ናችሁ። እና በነገራችን ላይ ለ2ታችሁም በቂ መሆኔን እወቁ። ሚስት ልታጋልጠን ቆርጣ ተነስታለች። ካልሆነ እኛ መልሰን መከታተል እንዳይቻል አድርገን እናከብደዋለን። ስለዚህ አንቺ ፓንትሽን እንድትሰጪኝ እፈልጋለሁ። እመኝ፣ ትናንትና እና ማንም እየተናዘዘ አይደለም የባሌ ውሽማ የነበረ መሆኑን። ጥሩ፣ እንግዲያው ልብሳችሁን መልበስ ትችላላችሁ። ወደ እኔ ዙሩ። እውነታውን ለመደበቅ የምታስቡ ከሆነ ኮምጣጣ ስህተት እየሰራችሁ ነው። ሄ ማሬ፣ ምን እየተከናወነ ነው? ምንም ውዴ፣ ለሴቶቹ የዛሬ ስራቸውን እየነገርኳቸው ነው። አዎ፣ እያደረግሽ ነው። ስራቸውን ጥሩ እየሰሩ ነው አደል ውዴ? አዎ፣ እየሰሩ ነው ማለት ይቻላል። በጣም የምትወደው ከ3ቱ ማንን ነው? እንግዲህ ሁሉም ጥሩዎች ናቸው አደል? ከአንተ ጋር አለመስማማት ከባድ ነው። ትክክል። ይግቡ። ጠራኸኝ ጌታዬ? አዎ፣ እራት ምን እንደሆነ ለማወቅ ጓጉቻለሁ። እሺ፣ ምንድን ነው የምትፈልገው? እንግዲህ በሆነ ነገር ስሜት ውስጥ ነኝ። ጣፋጯ ምን? አይሆንም ጌታዬ፣ እንደዚህ እንደማልፈልግ ነግሬሃለሁ። ሄይ አቁሚ፣ እንደዚህ አታደርጊ። ኃላፊነት የሚሰማኝ ሰው ነኝ። ለሚስቴ ታማኝ ነኝ። ሚስቴን አፈቅራታለሁ። ለምንድን ነው የምትጮኸው? ምን እየተካሄደ ነው ማሬ? ለረጅም ጊዜ ዝም ብዬ ቆየሁ፣ ግን በጣም እያስቸገረችኝ ነው። ምን? ይህንን ትገምቻለሽ? አንቺን መተካት ነው የምትፈልገው እና በተከታታይ የእሷን አሽኮርማሚ እይታ መታገስ አሳመመኝ። ምንድነው የምታወራው? ምንድነው እያወራ ያለሁት? ትናንት ኪሴ ውስጥ ጡት መያዣ አስቀመጠች እና ቀጣይም እንደምታደርግ እያስፈራኝ ነው። የኔ ጡት መያዣ አይደለም ታውቃለህ። እውነትሽን ነው። እና ይህ ምንድን ነው? ይሄ ከጡት መያዣው ጋር ተመሳሳይ ነው። በትክክል ማሪ፣ ተረጋጊ። ይቅርታ በዚህ መልኩ እንድታወቂ በመሆኑ። አበሳሰሏን ምን ያህል እንደምትወጂው አውቃለሁ። እመቤቴ፣ በጭራሽ አላደረግኩት። ይበቃል። በቂ ማስረጃ አለኝ። ከቤቴ ውጭልኝ። ግን እሺ፣ በትክክል በጣም ይቅርታ ማለት ይህንን ታምኛለሽ? በጣም ይቅርታ። አዎ፣ እየወጣች ነው። እንግዲህ ደህና ሁኚ ጌታዬ። አቤት። ለምን አልፈልግህም እንዳልኩ ታውቃለህ? አላውቅም። ለምንድን ነው?
ምክንያቱም አንተን ማንም እንዲጋራኝ ስለማልፈልግ ነው። ግን ሴቶቹ ከአንተ ጋር ናቸው። ያው ስሚ፣ ሰራተኛና አትክልተኛ በአንድ ጊዜ ማጣት ቀላል ነው። ምክንያቱም አንቺ ከነሱ የተሻለ መሳጭ ነሽ እና ስለ ስራው አትጨነቂ። ደሞዝሽ እንዳይቋረጥ አደርጋለሁ። ካርድህን ከቆለፍኩት ያንን እንዴት ማድረግ ትችላለህ? ማሬ፣ ለውሳኔ መቸኮል የለብንም እሺ? ኤቫን ከቤት አባሪያት ነበር እኮ፣ ግን አሁን እሷ ትቆያለች። አንተ ነህ ከዚህ የምትወጣው። መውጣት አልችልም። እቃዎቼ በሙሉ እኮ እዚህ ናቸው። ለእሷ አትጨነቅ። ሁሉንም አሽጌ አዘጋጅቼልሃለሁ። ከዚህ ጥፋ እና ሁለቱን ውሽማዎችንም ከአንተ ጋር ውሰዳቸው። አዝናለሁ። ከአንቺ ገንዘብ ውጭ እንኳን ለእሱ የምሳዋ አይመስለኝም። እዚህ ብትቆይ ባትሄጂ ደስተኛ ነኝ፣ ግን አሁን ምን ማድረግ እንደምችል አላውቅም። አትጨነቂ መሬቴ። እንደማስበው ጣፋጩ እራት ዘና ያደርግሻል።